ጋዜጠኛ የሰብአዊ መብት ተሟጋችና እንዲሁም በሲዳማ ሚዲያዎች ዘርፍ ትልቅ አስተዋጽኦ ያለው ሀብቴ ያዕቆብ በድንገተኛ ህመም ከዚህ ዓለም በሞት መለየቱ የሚታወስ ነው። ሀብቴን አስመልክቶ በሲዳምኛ ፕሮግራማችን የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይተናል። በተለይም ሀብቴን በቅርበት ከሚያውቁት ጓደኞቹ እንዲሁም ከስራ ባልደረቦቹ የተለያዩ መረጃዎችን ወደ እናንተ ስናደርስ ነበር፣ በሲዳምኛው ክፍለ ጊዜያችን ማለት ነው። ዛሬም እንግዲህ በአማርኛ ዝግጅታችን አጠር ያለ መረጃ ስለ ሀብቴ ወደ እናንተ እናደርሳለን። አጠገቤ የሚገኘው አቶ ጌታውን ደጉዬ በተለይም በዚህ በሲዳማ ሚዲያ ኔትወርክ የቀድሞ ስራ አስኪያጅና ከሀብቴ ያዕቆብ ጋር ሲዳማ ሚዲያ ኔትወርክ ሲመሰረት አብሮ የነበሩ ስለ ሀብቴ ብዙ ነገር ማውራት የሚችል የቅርብ ወዳጁና የስራ ባልደረባው ነው። ከሱ ጋር አጠር ያለ ቆይታ እናደርጋለን። በመጀመሪያ ወደ የተለያዩ ዝርዝር ሀሳቦች ከመግባታችን በፊት በሀብቴ ህልፈት የተሰማህን አጭር መልእክት አስተላልፈ ወደ ዋናው መረጃዎች ብንገባ። አመሰግናለሁ። ያው ሀብቴ ህይወት ማለፉ እጅግ በጣም አሳዝኖናል። ጓደኞቹም ነን፣ በጋራ ብዙ ስራ ከዚህ በፊት ስንሰራ ነበረ። በትግሉም ወቅት ከዛም በፊት ባሉ ሁኔታዎች የሲዳማ ህዝብ በክልል ራሱን ካደራጀ በኋላም ባሉ ጊዜዎች በጋራ ወደፊት ሊኖር በሚገቡ ጉዳዮች ላይ እየሰራን የተንቀሳቀስን ባለንበት ነው በድንገት እንግዲህ ሀብቴ ህይወት ያለፈውና እጅግ በጣም እንደ ቅርብ ጓደኛም እንደ ስራ አጋርም እንደ ትግል አጋርም በጣም እጅግ በጣም አዝነናል። እንግዲህ አጥተናል። ኢትዮጵያ እናት ልጇን ያጣችው፣ ምክንያቱም ሀብቴ ሲዳማ ብቻ ልጅ አይደለም፣ የኢትዮጵያ ህዝብ ልጅ ነው። እየሰራ ካለው ስራ እያደረገ ካለው ከፍተኛ አስተዋጽኦ አንጻር የኢትዮጵያ ልጅ ነው እና ኢትዮጵያም ልጇን አጣለች። በተለይ ሲዳማ ደግሞ እጅግ በጣም ወሳኝ የሚባል ከዚህ በኋላም ብዙ ራዕዮች ያሉት ወጣት እና ገና የስራ ተነሳሽነቱ ያልደከመ እጅግ በጣም ወጣት ልጅ አጣለች ሲዳማም እና ያ በጣም ነው የሚያሳዝነው። የማንተካው ሰው ነው ሀብቴ። በቀላሉ ልንተካው የምንችላቸው ሰዎች ውስጥ አይደለም። ለዛ በጣም ነው ያዘንነው። በግልም እንደ ጓደኞቹ እጅግ በጣም ነው ያዘንነው። መልካም። እንግዲህ ብዙዎቻችን ሀብቴ የምናውቀው ከሲዳማ ሚዲያ ኔትወርክ መመስረት ጋርና በሲዳማ ሚዲያ ኔትወርክ ከደቡብ አፍሪካ በሚያቀርባቸው ዝግጅቶች ነው። ከዛ ባሻገር ሀብቴ ማን ነው፣ ምን ሲሰራስ ነበር የሚለው ብናነሳ። ስለ ሀብቴ እንግዲህ ብዙ ነገር ብለን አንጨርስም። ወደፊት ከሱ ህይወት ቆይታ ጋር በተያያዘ የሰራቸውን ነገሮች ለህዝባችን በተለያየ መንገድ በመጽሐፍ መልክም ሊሆን ይችላል፣ በተለያዩ በዶክመንተሪዎች መልክ ልናቀርብ እያሰብን ነው። እንደው በአጭሩ ግን ሀብቴ ምን ሰርቶ አለፈ የሚለው ወሳኝ ጉዳይ ስለሆነ ሀብቴ ምን ሰራ የሚለውን በአጭሩ እንደው እኔ ማቃትን ቁንጽል ነገር ለማንሳት ፈልጋለሁና የመጀመሪያው ያው በሲዳማ ለመጀመሪያ ጊዜ የኢንተርኔት ቤዝድ የሆነ ሚዲያ ጀማሪ ነው። የዛሬ 15 ዓመት እና ከዛ በፊት በዩቲዩብ እና በሶሻል ሚዲያ በሌሎች የሶሻል ሚዲያዎች ላይ የሲዳማ ሄሪቴጅ ኔትወርክ በሚል አንድ ቻናል አንድ አካውንት ከፍቶ ስለ ሲዳማ ህዝብ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የተለያዩ የናቹራል ሪሶርስ ወይም የተፈጥሮ ሀብት ጉዳዮች፣ የኢኮኖሚ ጉዳዮች፣ የተለያዩ ጉዳዮችን የሚዳስስ ሚዲያ ያንን የሲዳማ ጋር ያለውን ጉዳይ ለዓለም ለኢትዮጵያ ህዝብ የሚያደርስ ቻናል ከፍቶ በዛ አክቲቭሊ እየሰራ ነው የቆየው። ከዛ ውጪ በሜንስትሪም ሚዲያዎች ላይም እንደዛው የመንፈሳዊ ቻናሎች ከተለያዩ እውቅ የሚባሉ ኢትዮጵያውያን ስማቸውን ብንጠራቸው ኢትዮጵያ ህዝብ ሁሉ የሚያውቃቸው ኢትዮጵያውያን ጋር መንፈሳዊ ቻናሎች፣ ሌሎች የሜንስትሪም ሚዲያዎች እንዲከፈቱ ከፍተኛ
አስተዋጽኦ አድርጓል። ወደፊት እነዛም ሰዎች ሲመሰክሩ የምንሰማው ይሆናል። በዋናነት ያው ቅድም እንዳልኩት ፖለቲካዊ ጉዳዮችን፣ የማህበራዊ ጉዳዮችን፣ የኢኮኖሚ ጉዳዮችን የሚዳስስበት የሲዳማ ሄሪቴጅ ኔትወርክ ባሻገር ሌሎችም የፌስቡክ የታወቁ ፔጆችን ከፍቶ ብዙ አስተዋጽኦ ሲያደርግ ነበር። በተለይም በሲዳማ ውስጥ የፖለቲካ ጥያቄ ራስን በክልል የማደራጀት ጥያቄ እንግዲህ የቆየ እንደሆነ ይታወቃልና ከዛ ጋር ተያይዞ ለምሳሌ በ1994 ዓመተ ምህረት ግንቦት ላይ ሲዳማ ውስጥ እዚህ ሎቄ ጭፍጨፋ ላይ አክቲቭሊ ከዛ በኋላ ያሉትን ኢቨንቶች ለምን ተፈጠረ፣ ያ ከዛ በኋላ ምን መጥፎ እንትኖች ተፈጠሩ፣ እይታዎች ተፈጠሩ፣ በኢትዮጵያ ፖለቲካ ውስጥ የሎቄ ጭፍጨፋ ምን አይነት ቦታ አለው፣ የዓለም ሕዝብስ በምን ደረጃ ማወቅ አለበት የሚለውን እንትን ፍሬም አድርጎ ለዓለም ሕዝብ በማስተዋወቅ በማሳወቅ ተመሳሳይ ጭፍጨፋዎች እንዳይደረጉ የኢትዮጵያ መንግስት ላይ ጫና እንዲፈጠር በተለያዩ ስርዓቶች የሚያመጧቸው ችግሮች እንዲቀረፉ ለዓለም ያንን ኤክስፖዝ በማድረግ የመጀመሪያው ነው ማለት ይቻላል። ከዛ ውጪም እንደዚሁ በ2004 ዓመተ ምህረት በተለይ እዚህ ሲዳማ አካባቢ የሐዋሳ ከተማን በሚመለከት የወጡ ጉዳዮች ላይ በተለይ የሜትሮፖሊታን ከተማችንን እንዴት እንምራት የሚል ሰነድ ከዚህ በቀደም በደኢህዴን አመራሮች ተዘጋጅቶ የቀረበ ሰነድ ውድቅ እንዲደረግ ከዚህ ከውስጥ ከነበሩ ታጋዮች ጋር በመተባበር ለዓለም ኤክስፖዝ በማድረግ እንደ ህዝብ የሲዳማ ህዝብ ኢንሰልት የተደረገበት ሰነድ ስለነበረ ያንን የሲዳማን ህዝብ ክብር እንደ ህዝብ ለማስመለስ የተደረገ ከፍተኛ ትግል ነበረ። በዛ የሱ አስተዋጽኦ በተለይ ለዓለም ህዝብ ይህንን መረጃ በማድረስ እንዲኮነን በማድረግ የሲዳማም ህዝብ አዌር እንዲሆን በዚህ ጉዳይ ላይ እንዲኖረው ግንዛቤ እንዲኖረው የማስጨበጥ ስራዎችን በከፍተኛ ሁኔታ ሲሰራ የነበረው በውጭ ሀገር ሆኖ ባለበት ሆኖ እሱ ነበረ። ከዛ ውጪ ሜንስትሪም ሚዲያ ላይ በተለይ ይሄ ሲዳማ ሚዲያ ኔትወርክ በዚህ በብሮድካስት ደረጃ ስራ ሳይጀምር በፌስቡክ ላይቭ ፕሮግራሞች ይሰራጩ ነበርና ያንን ይሄ ቴሌቪዥን ከመጀመሩ 5 እና 6 ዓመት ቀድሞ በተለይም ከለውጡ በኋላ በነበረው የፖለቲካ መነሳሳት የማህበረሰቡ መነሳሳት ጀምሮ የሲዳማ ሚዲያ ኔትወርክ ከውጭ ካሉ ሌሎች ጓደኞቹ ጋር በመሆን እንዲጀመር አድርጓል። እዚሁ ሀገር ውስጥም ጋዜጠኞች እና የተለያዩ መረጃ የሚሰጡ ባለሙያዎች በመቅጠር በዋናነት በሱ ምሪት መስራቾች ሌሎችም በጋራ ቢኖሩም እሱ ግን በዋናነት ሙሉ የፕሮዳክሽን ስራውን የስትሪሚንግ ስራውን መረጃ የማሰባሰቡን ስራ በሙሉ እሱ ሃንድል እያደረገ ነው የቆየው። በፌስቡክ የተለያዩ እንግዶችን ዓለም አቀፍ እንግዶችን ከኢትዮጵያ የተለያዩ ክፍሎች ጉዳዮች የሚመለከቷቸው የማህበረሰብ ክፍሎችን ፖለቲከኞችን በመጋበዝ ኢንተርቪው በማድረግ የህዝባችን የተሻለ የነቃ ማህበረሰብ በተለይ ፖለቲካሊ የነቃ ማህበረሰብ እንዲሆን የማድረግ ከፍተኛ ሚና ተጫውተዋል። ከዛም ባሻገር ወደ ብሮድካስት ሚዲያ ሽፍት የማድረግ ሂደት ላይ የሱ ሚና በጣም ከፍተኛ ነበረ። እንደ ደቡብ አፍሪካ ላይ ቤዝ አድርጎ የሲዳማን ሚዲያ ኔትወርክን ስራ ስትሪም የሚያደርገው እሱ ነው። የተለያዩ እንግዶችን ኢንተርቪው በማድረግ የሰዓት በመውሰድ በዋናነት እንደ አንድ ስታፍ እንደ ዋና ቁልፍ ስታፍ ሆኖ እየሰራ የቆየ ሰው ነው። መጀመሪያ ዙር ላይ የሊደርሺፕ ፓርቱም ላይ ቆይቷል፣ የኤስኤምኤን ሊደርሺፕ ላይ። በኋላ ደግሞ እንደ አንድ የኤስኤምኤን ቤተሰብ ሆኖ እንደ ባለሙያ ሆኖ ቁልፍ የሆነ ሚና እየተጫወተ ነው የነበረው። ያም ሲባል ሞር ኤስኤምኤን ሰዎች የበለጠ ሊገልጹት ይችላሉ። ግን
ኤስኤምኤን ሁለት ቦታ ላይ ነው ፋንክሽን እያደረገ ያለው ማለት ይቻላል። አንዱ እዚህ ሐዋሳ ላይ ቤዝ አድርጎ የሚሰራው ስትሪሚንግ ነው። ሁለተኛው ደቡብ አፍሪካ ላይ ቤዝ አድርጎ ነው። ስለዚህ ሁለተኛው ስቱዲዮ ነው ማለት ይቻላል። የሀብቴ ቤት ውስጥ በራሱ ባደራጀው በራሱ ተነሳሽነት ባዘጋጀው ካሜራ የራሱ ሪሶርስ ቁጭ ብሎ እዛ ስቱዲዮ አደራጅቶ ከዛም ስትሪም ሲያደርግ ነው የቆየውና ይሄ በጣም ቀላል ሚና አልተጫወተም። በዚህ ምን ተደርጓል ቢባል የሲዳማ ህዝብ ያውቃል፣ የኢትዮጵያ ህዝብም ያውቃልና ብዙ በዚህ ነገር ላይ ማለት አልፈልግም፣ ግን ወደፊት በዝርዝር የምንመጣበት ጉዳይ ነው የሚሆነው። በኤስኤምኤን መፈጠር ዙሪያ ግን የሱ አሻራ ከማንም በላይ ከፍተኛ ነው ማለት ይቻላል። ሌላው የሲዳማ ዲያስፖራ አሶሲዬሽን እንዲመሰረት የራሱን ከፍተኛ ሚና ተጫውተዋል። እዛ ውስጥ በሊደርሺፕ ደረጃ የሲዳማ ዲያስፖራ አሶሲዬሽን በዓለም ደረጃ ፈቃድ ከማግኘት ጀምሮ በአሜሪካ በዓለም ደረጃ መረጃዎች እንዲያሰራጭ እድል በመፍጠር የሲዳማን ህዝብ ሪች እንዲያደርግ በማድረግ በተለያዩ ማህበራዊና ፖለቲካዊ ጉዳዮች የሲዳማ ዲያስፖራ አሶሲዬሽን ኢንጌጅ እንዲያደርግ ፋሲሊቴት በማድረግ ያንን በማሳለጥ ከፍተኛ ስራ ሲሰራ ነው የቆየው። ያንን ደግሞ እዛው ዲያስፖራ አሶሲዬሽን በራሱ እውቅና የሰጠው ጉዳይ ነው የተናገርኩ ያለሁት። ሞር ዝርዝሩን እነሱ ሊያሳውቁ ይችሉ ይሆናልና እዛ አካባቢ የሚያደርገው አስተዋጽኦ በጣም ከፍተኛ ነው። ሰዎች ሲቸገሩ፣ ተፈጥሯዊ አደጋዎች ሲዳማ ውስጥም ሆነ ኢትዮጵያ ውስጥ ሲፈጠሩ የሲዳማ ዲያስፖራ አሶሲዬሽን የተለያዩ እንትኖች ጣልቃ እየገባ ድጋፍ እንዲያደርግ የተፈጥሮ እንትኖች ብቻ ሳይሆን የፖለቲካ ችግሮች ሲፈጠሩ ይሄ ማህበር በውጭ ሆኖ የተለያዩ ድጋፎችን እንዲያደርግ ሲያበረታታ ሲደግፍ የነበረ የፊት ለፊት ላይ የሚቀመጥ ሰው ነው ማለት ነው በዚህ ዙሪያ። ሌላው የሀብቴን እኛ ለሲዳማ ብቻ ሳይሆን አጠቃላይ ለኢትዮጵያ ህዝብ ለሰብአዊነት የቆመ ሰው ነው ብለን የምናስበው ከሚዲያ ሰውነት ባሻገር በተግባር ከሰራቸው ስራዎች ናቸው ተነስተን ነው። ምክንያቱም ሀብቴ በደቡብ አፍሪካ የኢትዮጵያ ኮሚኒቲ ላይ የሰራቸው ያላቸው ስራዎች በጣም ከፍተኛ ስራዎች ናቸው። የኮሚኒቲው እንዲቋቋም ከማድረግ ጀምሮ ኢኒሼቲቭን ከመውሰድ ጀምሮ በየጊዜው የኢትዮጵያውያን ላይ ደቡብ አፍሪካ ውስጥ የሚደርስም ጉዳቶች ለመከላከል እዛ ካሉ ተወካዮች ውስጥ አንዱ ነው። ደቡብ አፍሪካ ውስጥ ኢትዮጵያውያንን ወክለው በዚህ ኮሚኒቲ ላይ ካሉ ሰዎች ቁልፉ ሰው ነው፣ የመጀመሪያው ሰው ነው። ጥቃቶች ሲደርሱ እነሱን ለመከላከል ወደ መንግስት መረጃ የማድረስ መንግስት አስፈላጊውን እርምጃ እንዲወስድ የማድረግ ተከታትሎ ለህዝብ ይፋ የማድረግ ስራዎችን ሲሰራ ነው የቆየውና ኮሚኒቲው እንዳይበተን በየወቅቱ የተለያዩ ኢቨንቶች ሲዘጋጁ እነዛ ኢቨንቶች ላይ ያንን ፋሲሊቴት በማድረግ በማመቻቸት ሲሰራ የቆየ ሰው ነው። ከዛ ውጭም በደቡብ አፍሪካ ኢትዮጵያ ኤምባሲ ኃላፊዎች ጋር የተለያዩ ኮሚኒቲ ሬዲዮ ፕሮግራሞችን ፋሲሊቴት በማድረግ ኢትዮጵያውያን ስለመብታቸው ጥቅማቸው የበለጠ እውቀት እንዲኖራቸው ያደረገው አንዱ እያደረገ የቆየ ሰው ነው። የኢትዮጵያ ኤምባሲ በደቡብ አፍሪካ የቆመው ለመላው ኢትዮጵያውያን እስከሆነ ድረስ እዛ ላይ የሰራ የቆያቸው ስራዎች እንደ አንድ ኢትዮጵያዊ በጣም ከፍተኛ ነው ማለት እንችላለን። ለዚህም እውቅና ለመስጠት የአስከሬን አሸኛኘት ላይ ኢትዮጵያ ኤምባሲ በትላንት በአካል አምባሳደሩ ዶክተር ሽፈራው ጭምር በመገኘት የአስከሬን አሸኛኘት ስነስርዓት ላይ ተገኝተው እንደነበረ እናስታውሳለንና በደቡብ አፍሪካ የኢትዮጵያ ኮሚኒቲ ላይ የሰራቸው ያላቸው ስራዎች ከዚህ ባሻገር ብዙ ናቸው፣ በርካታ ናቸው። ከዛ ውጪ የኢትዮጵያ መንግስት በደቡብ አፍሪካ የሚያደርጋቸውን ማናቸውንም ዝግጅቶች ፋሲሊቴት በማድረግ ይታወቃል። ለምሳሌ ጠቅላይ ሚኒስትራችን ደቡብ አፍሪካ ለአጠቃላይ ህዝባዊ ውይይት ለማድረግ በሄዱ ወቅት ዋና የፕሮግራሙ አዘጋጅና አስተባባሪ ሆኖ ሰርቶ እንደነበረ እናስታውሳለን። ከዛ ውጪ የተለያዩ ከዚህ እንግዶች ሲሄዱ ፕሬዝዳንት ሳህለወርቅ በሄዱ ጊዜም
ዋና በደቡብ አፍሪካ የኢትዮጵያን ኮሚኒቲ በማስተባበር በፕሮግራሞች ላይ በመገኘት ጥያቄዎች ያሏቸውን እንዲጠይቁ ፋሲሊቴት በማድረግ ከዚህ የሚሄዱ ትልቅ ባለስልጣናት እዛ ከኢትዮጵያውያን ጋር የሚገናኙበትን ፕላትፎርም የሚያመቻች የነበረው ሀብቴ ያዕቆብ ነበርና እነዚህ ስራዎች አጠቃላይ እንደ ሀገር ያጣነው ትልቅ ሀብት መሆኑን ሀብቴ የሚያሳዩ የሚያረጋግጡ ነገሮች ናቸው። ከዚህ በላይ አጠቃላይ በዓለም አቀፍ ደረጃ የሰብአዊነት ጉዳዮች በጣም ኮንሰርን ያደርጉታል። ምናልባት የሚዲያውን የሚከታተሉ ሰዎች ለዚህ ምስክር ናቸው። የትኛውም አካባቢ ሰብአዊ ችግሮች ሲፈጠሩ፣ ፖለቲካ ችግሮች ሲፈጠሩ ያንን ህዝብ እንዲያውቅ ዓለም እንዲያውቅ በማድረግ የታወቀ ጋዜጠኛ እና የሰብአዊ መብት ተከራካሪ ወንድማችን ነውና እነዚህና የመሳሰሉት በጣም ብዙ ስራዎች እንደሰራ ማንሳት ይቻላል። በጥቂቱ ያነሳዋቸው ጥቂት ናቸው። በተለይ አሁን እንደምናውቀው በቅርቡ በተደራጀው በሲዳማ ክልል ተደራጅቶ በእግሩ እስከሚቆም ድረስ የትግሉን ከማቀጣጠል ባሻገር ሲዳማ ውስጥ የሚከሰቱ የሰብአዊ መብት ጥሰቶችን ወጣቶች ሲታሰሩ፣ ሲገደሉ ይህን በዓለም ደረጃ ከማስተዋወቅ ረገድ እና ትግሉንም ከማቀጣጠል ጋር ተያይዞ ያደረገውን አስተዋጽኦ እንዴት ይገኛል? እዚህ ላይ ብዙ ነገር ማለት ይቻላል። ሀብቴ ያዕቆብ በተለይ 2010 ላይ ያው እንደሚታወቀው የሲዳማ ህዝብ የሚናገርበት ድምፁን የሚያሰማበት ምንም አይነት የሚዲያ በሌለበት ነው እሱ እንደ ድምፅ ሆኖ ሲያገለግል የቆየው ብቻውን ማለት ይቻላል እና ከ2010 ላይ በተለይ ከለውጡ በኋላ ሲዳማ ውስጥ በተደረገው የፖለቲካ እንቅስቃሴ በጥቂት የፖለቲካ ሴረኞች ምክንያት የተፈጠረ ኢቨንት ነበርና ያንን ኢቨንት ተከትሎ የሚዲያ የበላይነት ያላቸው አካላት በሲዳማ ህዝብ ላይ ከፍተኛ የጥላቻ ዘመቻ የሚዲያ ዘመቻ ከፍተው ነበር። ልክ የሲዳማን ህዝብ እንደ ህዝብ ዓለም ላይ በመጥፎ ገጽታ እንዲሳል እንደ አውሬ እንዲሳል ያላቸውን አቅም በሙሉ አሟጠው ተጠቅመው ዓለም ላይ በተለያዩ የሚዲያ አማራጮች ተጠቅመው የሲዳማን ህዝብ የማጠልሸት ከዓለም ህዝብ እንዲገለል የማድረግ ስራ ተሰርቷል። በዛ ወቅት ብቸኛ ድምፃችን የነበረው ሀብቴ ነበረ። ሀብቴ እውነታውን በማጋለጥ ምንድን ነው የተፈጠረው? እነዛ ችግሮች በምን ምክንያት ተፈጠሩ? ያንን ፈጣሪ ውስጥ አቀነባባሪው ማን ነው? የዓለም ህዝብ ማወቅ ያለበት እውነትስ ምንድን ነው የሚለውን እያጋለጠ ለዓለም ህዝብ ሲያቀርብ የነበረው ባለው አማራጭ ባለው የሚዲያ አማራጭ በተለይም በኤስኤምኤን በፌስቡክ ላይቭ ስርጭቶች ከፍተኛ ስራ ሲሰራ የነበረ ብቸኛ ሰው ነበረ ማለት ይቻላል። ሲዳማን ወክሎ የሲዳማን ህዝብ ወክሎ ይህንን ለመቀልበስ ይህንን የፖለቲካ ሴራ ይህንን የሚዲያ ፕሮፓጋንዳ የማጠልሸት ስራ ለመቀልበስ ከፍተኛ ስራ ሲሰራ ነበር። ከዛ በኋላ ባሉ ጊዜያትም የሲዳማ ህዝብ የክልል የመሆን ጥያቄ ከጠቅላይ ሚኒስትሩ መምጣት ሐዋሳ ላይ መጥተው ንግግር ካደረጉበት ጊዜ ወቅት ጀምሮ ተከታትሎ እዚህ ያለውን የትግል እንቅስቃሴ ለዓለም ህዝብ ምን ያህል ሰላማዊ እንደሆነ ምን ያህል ህጋዊ እንደሆነ ህገ መንግስታዊ እንደሆነ ከዚህ ጥያቄ ውጭ የሲዳማ ህዝብ ሊነሳበት የሚችል ምንም አይነት ጥቁር ገጽታ እንደሌለው እያሳየ የቆየ ነው። ምክንያቱም የሲዳማ ህዝብ ጥያቄው ራስን የማስተዳደር ጥያቄ እንጂ አብረውት የሚኖር ማንኛውንም ህዝብ የመግፋት ፍላጎት እንደሌለው ትግሉም ደግሞ ፍጹም ሰላማዊ እንደሆነ ለማሳየት እያንዳንዱን እዚህ የሚፈጠሩ ክስተቶችን በሙሉ ለዓለም በማሳየት ከፍተኛ አስተዋጽኦ አድርጓል እስከ መጨረሻው ሰዓት ድረስ። ከዛ በኋላ እኛም በእስር በቆየንባቸው ጊዜያት ፍትሃዊ ያልሆነ ችግሩ የተፈጠረው በሌላ መንገድ ሆኖ ሳለ ለዚህ ትግል ግን ብቻ ሰላማዊ ትግሉን እየመሩ ያሉ ሰዎች መታሰር የለባቸውም፣ ፍትህ
መስፈን አለበት የሚለውን ለህዝቡም ለመንግስትም ጫና ለመፍጠር በጣም ከፍተኛ ስራ ሰርተዋል። በኋላም የሲዳማ ህዝብ በራስን በራሱ ለማስተዳደር ባደረገው የሬፈረንደም ሂደት ሙሉውን ሂደት ለዓለም በማሳየት ከዛ ውጤቱንም ተከታትሎ ለዓለም ህዝብ በማሳየት የክልል መስረታውንም እንደዛው ተከታትሎ ያንን በማድረግ ከዛ በኋላ የመጡ የክልሉ አመራሮችንም ሌሎችንም በተለያዩ አጋጣሚዎች ያሉ ክፍተቶችም የሚታረሙም ካሉ የሚተላለፉ መልክቶችም ካሉ የተከታተለ ሲዘግብና ለህዝቡ ከፍተኛ አይንና ጆሮ ሆኖ የቆየ አፍ ሆኖ የቆየ ሰው ነው ማለት ነውና በትግሉ ላይ እንዲህ ብዬ የምገልጸው እንትን አይደለም ያለው። ምክንያቱም ሚዲያ ፓወር ነበር፣ ሌላ መሳሪያ አልነበረንም፣ የኃይል መሳሪያ አልነበረንም፣ ያንን የማድረግ ፍላጎት አልነበረንም። ሰላማዊ ትግል ነበር የነበረው። ያለን መሳሪያ ደግሞ ሚዲያ ነው። ይሄንን ሚዲያ ደግሞ በዋናነት ሲመራልን የነበረው ሀብቴ ነበር እና የሲዳማ ህዝብ ትግል ላይ ያደረገው አስተዋጽኦ እጅግ በጣም ከፍተኛ ነው። መልካም። እስቲ ስለ ሀብቴ ስለ ግል ባህሪው እናውራና ምናልባት እኔም በስልክና በተለያዩ ነገሮች ብዙ ጊዜ እናወራለን በስራ ዙሪያና ታታሪ ታጋሽና ባለራዕይ ነው ይሉታል ብዙዎችና እስቲ ስለ ግል ባህሪው እናውራ። ሀብቴ እንዳልከው አሁን ጫፍ የለውም። ብዙ ሰዎች አሁን በተለይ ኢትዮጵያ ውስጥ ባለ የፖለቲካ ምህዳር አይተን ከሆነ ጫፍ ይዘው ነው የግድ ወይ መንግስትን በጣም መቃወም ጫፍ ላይ መሄድ አለበት ወይ ደግሞ መንግስትን የመደገፍ ጫፍ ላይ መሄድ አለበት እና በጣም ዓለም አቀፍ ጋዜጠኛ ነው ብለንኛ የምንተማመንበት እኛውንም ጫፍ ሳይዝ እውነትን ብቻ ኤክስፖዝ በማድረግ እውነትን ብቻ በማጋለጥ ነው ስራውን የሚሰራው። ለዚህም ማሳያ ከየትኛውም የዓለም ክፍል ጉዳዮችን ባላንስ አድርጎ ነው የሚሰራው። መንግስት ላይ ትችት መሰንዘር ብቻ ሳይሆን መንግስት በዚህ ጉዳይ ላይ ምን ይላል የሚለውን ባላንስ እያደረገ ነው የሚሰራውና አንዱ ይሄ ባህሪው በጣም ያስደስተኛል። አሁን ባለው የፖለቲካ ሁኔታ የትኛውንም ጫፍ ሳይዝ እውነትን ብቻ ከሁሉም የማህበረሰብ ክፍል ከሁሉም የፖለቲካ ሰዎች ክፍል ያናገረ እውነቱን ለህዝብ የማሳወቅ ስራ ሲሰራ የቆየ መሆኑ ይሄ በጣም ምን ያህል ሚዛናዊ ሰው እንደሆነ ያሳያል። ከዛ ውጪ በስራው ላይ በጣም ታታሪ ነው። 24 ሰዓት ታታሪ ነው ስንል ያው አሁን ህይወቱ ስላለፈ ብቻ ያደነቅን አይደለም። ይሄንን ማንም በቃ ሲዳማ ይገነዘባል ይሄን። ምክንያቱም የራሱን ቤተሰብ የሚመራበትን ስራ ይሰራል። ከዛ ውጪ መቼ ነው እሱ የሚተኛው እንቅልፍ የሚተኛው ብለን እስከምናስብ ድረስ ሁል ጊዜ በስራ የተጠመደ ሰው ነው። ከስራው ውጪ ሚዲያው ላይ እንግዲህ አንድ ሚዲያ አንድ ፕሮግራም ለማስተላለፍ ምን ያህል ሪሶርስ ምን ያህል ሰው ኤንጌጅ እንደሚያደርግ ይታወቃል። አሁን ይሄን ፕሮግራም ለመቅረጽ ስንት ካሜራ ሰዎች፣ ስንት ጋዜጣ ፕሮዳክሽን፣ ስትሪሚንግ ስንት ሰው ያስፈልጋል? በጣም ብዙ ሰው ብዙ ሀብት ያስፈልጋል። ሀብቴ ግን እነዚህን አሁን የምንላቸውን በሙሉ እሱ ነው ኢንተርቪው የሚያደርገው፣ ኤዲተሩ እሱ ነው፣ ስትሪም አድራጊው እሱ ነው፣ ስቱዲዮ ማኔጅ የሚያደርገው እሱ ነው። ሁሉንም ማኔጅ የሚያደርግ ሰው ነው። ለዚህ ደግሞ 24 ሰዓት ሁልጊዜ ኤስኤምኤን ላይቭ ፌስቡክ ላይ ታችሁ ከሆነ ሁልጊዜ ስራ አለ፣ ሁልጊዜ ኢንተርቪው አለ። ሰዎችን ለምኖ ዓለም አቀፍ በስልክ ይሁን በተለያዩ መንገዶች ሰዎችን ሎቢ አድርጎ አምጥቶ ያንን ሀሳባቸውን ኤክስፕረስ እንዲያደርጉ እያደረገ 24 ሰዓት የሚሰራ ሰው ማለት ይቻላል። እውነት ለመናገር ምን ሰዓት እንደሚተኛ፣ ምን ሰዓት ቤተሰቡን፣ ልጆቹን፣ ሚስቱን ምን ሰዓት እንደሚያገኛቸው፣ ለነሱ የሚያስፈልጋቸውን ነገር እንደሚያደርግ እኔ እውነት ለመናገር በጣም ግራ ይገባኛል። ሁልጊዜ እሱ ስራ ላይ ነው የምናገኘው። ስለዚህ አንዱ ታታሪ ነው ስንል ቅድም የጠቀስናቸው ነገሮች ሁሉ አንድ እሱ ብቻውን ሆኖ ነው እየሰራ የቆየውና እጅግ በጣም ታታሪ መሆኑን እንገነዘባለን። ሶስተኛው በጣም ቪዥነሪ ሰው ነው። በጣም ቪዥነሪ ሰው ነው። ዛሬን አይደለም አሁን ዛሬ ያለንበትን ችግር ሳይሆን እሱ አሻግሮ ነው እያየ ያለው። አሁን ለምሳሌ
አንድ ኢኒሺዬቲቭ ጀምሯል ማላ ኢኒሺዬቲቭ ብሎ የእውቁ የሲዳማ እንትን ባለ ራዕይ ተብሎ በጥበበኛ ተብሎ የሚታወቅ አሊቶ ሄዋ ነው የሚባል ሰው አለ ታሪኩ ብዙ ነው ያው ብዙ ሰዎች ያውቃሉ የሱን አባባል መነሻ አድርጎ መመካከር ምክክር ወሳኝ ነው የሚል እንትን ማላ ማለት ያው መመካከር ማለት ነው በሲዳማ ህዝብ ደግሞ ይሄ ትልቅ የእሴት ማህበራዊ እሴት ነው ይሄንን እሴት ለዓለም ኤግዛምፕል በሚሆን ምሳሌ በሚሆን ደረጃ ለዓለም ማሳወቅ አለብን አሁንም የኢትዮጵያ ችግር መመካከር ነው ስለዚህ ከሲዳማ ቤስት የሆነ እሴት ተሞክሮ ወስደን ለዓለም ለኢትዮጵያም መፍትሄ የሚሆን እንትን ማምጣት አለብን ብሎ ማላ ኢኒሺዬቲቭ ብሎ የጀመረው አንድ ኢኒሺዬቲቭ አለ አንደኛ ይሄን እንትኑን ጽንሰ ሐሳቡን ተቀብሎ ለዓለም መጀመሪያ ጽንሰ ሐሳቡ ላይ ውይይት እንዲደረግ እንዲመዘገብ እንዲታወቅ ማድረግ ነው ምንድነው ማላ የሚባለው ጽንሰ ሐሳብ በሲዳማ ኮንቴክስት የሚለውን ለዓለም ህዝብ ማሳየት ነው ያንን ካሳየ በኋላ ከዛም ዓለም መማር ያለበት ነገር ምንድነው የኢትዮጵያስ ፖለቲከኞችም ይሁን ሌሎች ማህበራዊ ሳይንቲስቶች መማር የሚገባቸው መውሰድ የሚገባቸው ሐሳብ ምንድነው ወደ ተግባርስ እንዴት ማሸጋገር ይቻላል የሚለው ጉዳይ ላይ ያንን ኢኒሺዬቲቭ ጀምሮ ነው እንግዲህ ያንን ሳያሳካ ህይወቱ ያለፈው ከዛ ውጪም ኢትዮጵያ ውስጥ በተለይ ሐዋሳ ላይ ቤዝ አድርጎ ትልቅ ስቱዲዮ የመስራት ሐሳብ እንዳለው በግሉ አጫውቶኛል ለሌሎችም እንደዚህ ሐሳቡን ያጋራቸው ሰዎች አሉ ሲዳማ ውስጥ የከፍተኛ የሚዲያ ችግር አለ የሚዲያ አለመኖር ደግሞ ህዝቡን ብቻ ሳይሆን መንግስትን ጭምር የሚጎዳ ጉዳይ ነው ህዝብን ማንቃት የሚቻለው ለልማትም ይሁን ለማህበራዊ እንቅስቃሴዎች ይሁን ለበጎ ስራዎች በሙሉ ህዝብን ማንቃት የሚቻለው በሚዲያ ነውና ሚዲያ ላይ ያለውን ትልቁን ክፍተት በመረዳት ሐዋሳ ላይ ትልቅ ስቱዲዮ የመስራት እቅድ ነበረው ወደ ኢትዮጵያም የመምጣት እቅድ ነበረው በአጭር ጊዜ መጥቶ አንድ ወር ያህል ቆይቶ በዛ ጊዜ ዶክመንተሪዎች በተለይ ሲዳማን ህዝብ ዓለም ማወቅ አለበት ዓለም ሊያውቅባቸው የሚገባቸው ደግሞ የሚመጥኑ ለዓለም ህዝብ ትምህርት የሚሆኑ ለየትኛውም ሰለጠንን ለሚሉ ሀገሮች ሁሉ ትምህርት ሊሆኑ የሚችሉ እሴቶች አሉና እነሱን ቤዝ አድርጎ የሲዳማን ህዝብ የፖለቲካ ሁኔታ አሁን ያለውን ቤዝ አድርጎ ታሪኩን ለዓለም ማወቅ ያለበት ብሎ የሚያስበውን ለመስራት ዶክመንተሪዎች እንደዚህ ለመስራት 4 ዶክመንተሪዎች ለመስራት ፕላን አድርጎ ወደ ኢትዮጵያ የመምጣት ሐሳብ ነበረው ያንን እንግዲህ ሳያሳካ ነው ህይወቱ ያለፈውና እነዚህ ነገሮች ሼር አድርጎናል ያንን ሳያሳካ ቢያልፍም ያውኛ የምንማረው ነገር አለ ከሱ ፐርሰናል ከሱ የግል ጥንካሬዎች ሁላችንም የምንማራቸው ብዙ ነገሮች አሉ ከታታሪነቱ ከባለ ራዕይነቱ እንዲሁም ካደረገው አስተዋጽኦ ብዙ የምንማረው ነገር አለ እነዚህ ራዕዮቹ እንዲሳኩ እንፈልጋለን ወደፊት አንዳቸውም የሱ ፍላጎቶች እንዲቀሩ አንፈልግም እኛ በመንችለው መጠን ምን መደረግ አለበት አሁን የሱ ራዕይ ግብ እንዲመታ እንግዲህ አንድ እሱን አተናል ዳግማዊ ሞት የሚሆነው የሱ ራዕይም አብሮት ሲሞት ነውና ይሄን ራዕዩን ማስቀጠል አለብን እንደ ወጣቶችም እንደ መንግስትም እንደ ተማሪው ሰውም አንድ ነገር መቀመጥ አለበት በተለይ ይሄ በማላ ኢኒሺዬቲቭ አካባቢ ያለው ነገር ቅድም አንተ እንዳነሳው ዓለም አቀፋዊ አስተሳሰብ ነው ከዛም ባሻገር ሲዳማ ውስጥ የሚፈጠሩ ትናንሽ በፖለቲካ ፍላጎት በተለያዩ ነገሮች የሚፈጠሩ ግጭቶችን በመላ በመፍታት ሲዳማ አንድ ሆኖ ጠንካራ ሲዳማ እንዲፈጠር በኢኮኖሚው በፖለቲካው በማህበራዊ ዘርፉም የጠነከረ ሲዳማ እንዲፈጠር ይሄ ማላ ኢኒሺዬቲቭ በተለይ የአሊቶ ሜንታሊቲ ሲዳማ ውስጥ እንዲሰርጽ ትልቅ ሐሳብ የያዘ ነውና ይሄን ከማስቀጠልም ረገድ ምን ይጠበቃል የሚለውንም ብናነሳ እንግዲህ ቅድም እንዳነሳሁት የሀብቴ ራዕይ ህዝባዊ ራዕይ ነው ለህዝብ የሚጠቅም ራዕይ ነው እሱ የግሉ ራዕዮች አይደሉም እነዚህ ለህዝቡ ከፍተኛ ጥቅም ይሰጣሉ ብሎ የሚያስባቸው እና ለውጥ ያመጣሉ ብሎ የሚያስባቸው ራዕዮች ናቸው እነዚህና
እነዚህን ራዕዮቹን እንዲሳኩ ማድረግ ነው አንዱ ትልቁ ፍላጎታችን። በዚህ አጋጣሚ ያው ቀጥሎ ምን ሊደረግ ታስቧል የሚሉ ጉዳዮችን ማንሳት ፈልጋለሁና እንደ መንግስት ያው መንግስትም እውቅና ሰጥቶታል። በዚህ አጋጣሚ በጣም አመስገን ፈልጋለሁ የሲዳማ ብሔራዊ ክልላዊ መንግስት የስራ ኃላፊዎችን ሁሉንም ከፕሬዝዳንታችን ጀምሮ ማለት ነው። ይሄንንም ታሳቢ በማድረግ ራዕዩን ማስቀጠል በሚያስችል ደረጃ ያደረገውን አስተዋጽኦ እስካሁን ድረስ ያደረገውን አስተዋጽኦም ታሳቢ ያደረገ ከፍተኛ የመንግስት የጀግና አቀባበል እንዲደረግለት ከማድረግ ጀምሮ ማስታወሻዎች እንዲኖሩት ከማድረግ ጀምሮ ሙሉ ኃላፊነት መንግስትም ወስዶ የተንቀሳቀሰ ያለበት ሁኔታ ነው ያለውና በዛ ውስጥ በዚህ የመንግስት እንቅስቃሴ ውስጥ የተለያዩ ሰዎች ኢንቮልቭ አድርገው እነዚህ ራዕዮቹ እንዲሳኩ ማድረግ የምንችልበትንና ሁልጊዜ እሱን እያስታወስን የሱን ጥንካሬ ለልጆቻችን ለኛም እንወርስበትን አካሄድ ነው የምንሄደው ብዬ አምናለሁ። መንግስትም ይሄንን በእርግጠኝነት ያምናል። ለዚህም ደግሞ ኮሚትድ መሆኑን በመንግስት ደረጃ ባሳለፋቸው ውሳኔዎች በዚህ ዙሪያ አይተናል። ለዛም እኛም ነበርን ምስክር ነንና እነዚህ ራዕዮቹ ግን እንዲሳኩ ለህዝቡ የሚጠቅሙ መሆናቸውን እውቅና ሰጥቶ እንዲሳኩ ቀጥሎ ስራ ይሰራል ብዬ አምናለሁ። በግሌ በኮሚቴ በማደራጀት በፋውንዴሽን መልክ በማደራጀት ሊሆን ይችላል፣ ተቋማዊ በማድረግ የሱን ራዕይ እንዲሳካ የማድረግ ስራ መሰራት አለበት የሚል ሀሳብ ነው ያለኝ። መልካም እንግዲህ ያው በትላንትናው ዕለት ከደቡብ አፍሪካ የአስክሬን አሸኛኘት ተደርጓልና እዚያም ከዚህ በኋላ የሚደረገው ስነ ስርዓት ምን ይመስላል? ከህዝቡ ውስጥ የሚጠበቀው ምንድነው የሚለውን ብናነሳ። ኦኬ እንደተባለው ያው ኮሚቴ በዲያስፖራ ሲዳማ ዲያስፖራ ኮሚኒቲ ኮሚቴ ደረጃ ተዋቅሮ ቤተሰቡን በተለይ ሆስፒታል ከገባበት ጊዜ ጀምሮ እስከ አስከሬን አሸኛኘት ድረስ ከፍተኛ አስተዋጽኦ አድርገዋል። እዛ የተፈጠረ ኮሚቴ ብቻ ሳይሆን እዚህም በመንግስት ደረጃ ኮሚቴ 5 አባላት ያሉት ኮሚቴ ተዋቅሯል። ከቤተሰብም ጭምር ያው እንጌጅ የሚያደርግበት አንድ ላይ 5 ዋና ኮሚቴ ተዋቅሯል። እኔም እዛ ውስጥ አንዱ ነኝ። ስለዚህ ቀጥሎ የሚኖሩ መርሃ ግብሮችን ከውጭ ካሉ የዲያስፖራ ኮሚቴ ጋር ለዚህ ከተቋቋመ ኮሚቴ ጋር እየተነጋገርን እስካሁን ያለውን ሂደት እንግዲህ አምጥተናል። ትላንትና አስከሬን አሸኛኘት እዛ በደቡብ አፍሪካ ኢትዮጵያ ኤምባሲ አምባሳደሩን በተገኙበት አሸኛኘት ተደርጓል በቤተክርስቲያን። ዛሬ እንግዲህ እንጠብቃለን ያው አስከሬን ማታ ይገባል ብለን የተለየ ነገር ካልተፈጠረ ያ አስከሬን አቀባበል ይደረጋል። ከቦሌ አየር መንገድ ወደ ሐዋሳ አየር መንገድ በቻርተር አውሮፕላን እንዲመጣ መንግስት ያንን አመቻችተዋል። እንግዲህ ነገ ሰኞ ጠዋት እስከ ረፋዱ 4-5 ሰዓት ድረስ እንግዲህ ሐዋሳ ከተማ ይገባል ብለን እናስባለን። ለዛም ዝርዝር መርሃ ግብር ኮሚቴው ሰርቶ የተንቀሳቀሰ ነው ያለው ከቤተሰብም ጭምር ጋር በመመካከር ማለት ነው። ከመንግስት ያቋቋመው ኮሚቴ ማለት ነው። ዝርዝር መርሃ ግብሩን ያው ማታ ላይ እንደ ኮሚቴ ሪፕሬዘንታቲቮች ለህዝቡ ይፋ የምናደርግ ይሆናል። እስከዛ ድረስ ግን ከዛ አሸኛኘት ከተደረገ በኋላ ሐዋሳ ከተማ በምድሩ በአፈሩ መጥቶ በሚመጥነው ክብር ለሲዳማ ህዝብ ባደረገው ትግል እንግዲህ ሲዳማ ራሱን ካደራጀ በኋላ ያንን ራዕዩ ከተሳካ በኋላ በህይወት ኖሮ ይሄንን ውጤት ማየት ባይችልም እንግዲህ መጥቶ በአፈሩ በክብር እንዲያርፍ ነው ምን የሚደረገው።
ያ የሚደረግበት ዋናው ምክንያት አንዱ ከዚህ በፊት ባደረገው አስተዋጽኦ ነው። ሁለተኛ ደግሞ ወደፊት ሊያደርግ በሰነቀው ህዝባዊ ራዕይ ምክንያት ነውና ለዚህ በሚመጥን የጀግና አቀባበል ምክንያቱም ለሲዳማ ህዝብ ይሄ ሰው ብቻውን ያለ ድጋፍ ያለ ገንዘብ ድጋፍ ያለ ብዙ የነቃ ተሳትፎ እሱ በራሱ ብቻውን ብዙ ነገሮችን ተሸክሞ የመጣ ወጣት ነውና ከዛ አንፃር የጀግና አቀባበል እንዲደረግ ይደረጋል ከኤርፖርት ጀምሮ ማለት ነው። ዝርዝር መርሃ ግብሩን በይፋ እናደርጋለን። ከዛ አቀባበል ተደርጎ አሸኛኘት ስነስርዓት ይደረጋል። ሐዋሳ ከተማ ላይ የአሸኛኘት ስነስርዓቱ ላይ የተለያዩ የክልሉ ባለስልጣናት ይገኛሉ ብለን እንጠብቃለን። ቤተሰቦቹም ባሉበት የሥራ ባልደረቦቹም ጓደኞቹም ባሉበት የአሸኛኘት ስርዓት ተደርጎ የቀብር ስነስርዓቱ ይፈጸማል። በሐዋሳ ከተማ የሚሽን በተለምዶ መሽን መቃብር ተብሎ በሚጠራው ይደረጋል ብለን እናስባለን። ስላሴ በሚገኘው ስላሴ ሳይሆን የቲቲሲ አካባቢ ያለ የሚሽን መቃብር ይፈጸማል ብለን እናስባለን። ዝርዝር የሰዓቱንና ሌሎች እንትኖችን አካሄዶችን በቀጣይ እንደ ኮሚቴ ዝርዝሩ ለህዝባችን ይፋ እናደርጋለን። ዞሮ ዞሮ ግን ሰኞ እስከ 4 ሰዓት 5 ሰዓት ድረስ ሐዋሳ ከተማ ይገባል ብለን እናስባለን። ፕሮግራሙን ያቀድነው በሚሊኒየም አዳራሽ ያለበት ግቢ ውስጥ በሚዘጋጅ ቦታ ነው የአሸኛኘት ስነስርዓት የሚደረገው። ያንን ዝርዝሩን እናሳውቃለን ማለት ነው። መልካም እንግዲህ እዚህ ደረጃ ለመድረስ ያው ብዙ ጥረቶች ተደርጓል። ከውጪ አስከሬኑ ወደዚህ እንዲመጣና ምናልባት እዚህ ውስጥ የተሳተፉ ሀገር ውስጥም ሀገር ውጭም ያሉትን ምስጋና ብታቀርብ። ቅድም እንዳልኩት በጣም ሀብቴ ከታመመበት ጊዜ ጀምሮ ሆስፒታል ከገባበት ጊዜ ጀምሮ እስካሁን ድረስ ባለው በጣም ብዙ በርካታ ኢትዮጵያውያን ድጋፍ እያደረጉ ነው በተለያየ መንገድ ማለት ነው። እና በዋናነት ማመስገን የምፈልገው የሲዳማ ዲያስፖራ አሶሲዬሽን ኮሚኒቲ በተለይ ከህልፈተ ህይወቱ አንስቶ የሆስፒታል ከመግባቱ ጊዜ አንስቶ የአስከሬኑ አሸኛኘት እስከተደረገበት ጊዜ ድረስ ቤተሰቡን በማጽናናት ሕክምና አካባቢ የሚደረጉ እንቅስቃሴዎችን በመከታተል እጅግ በጣም ሳይተኙ እያደሩ በርካታ አስተዋጽኦ አድርገዋል። ከገንዘብ አስተዋጽኦ ጀምሮ በጣም ያው መደናገጥ የተፈጠረ ቢሆንም በህልፈተ ህይወቱ ከዛ በኋላም ያለውን ነገሮችን ሙሉ አንድል አድርጎ ወደ ኢትዮጵያ እስከሚሸኝበት ሂደት ያለውን ከፍተኛ አስተዋጽኦ አድርገዋል። ከዛ ውጪ እዛው ደቡብ አፍሪካ ላይ ያለው የኢትዮጵያ ኮሚኒቲ የኢትዮጵያ ኤምባሲ ያደረጉት አስተዋጽኦ በጣም ከፍተኛ ነው። ቤተሰቡን በማጽናናት በመያዝ አስፈላጊ ነገሮችን ሁሉ በመፈጸም በማድረግ አስከሬን ወደዚህ እንዲሸኝ የማድረግ ሂደት ላይ ከፍተኛ አስተዋጽኦ አድርገዋል። እጅግ በጣም በኮሚቴው ስም እዚህ ባለው ሀገር ውስጥ ባለው ኮሚቴ ስም እጅግ በጣም ማመስገን ፈልጋለሁ። ሁለተኛ ደረጃ መንግስት ለሲዳማ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ደስታ ሌዳሞ እንዲሁም ካቢኔዎች ይሄንን እውቅና ሰጥተው እነሱም ያውቃሉ ያው የነበረውን ሂደት ሀብቴን በደንብ ያውቁታል። ለዚህ እውቅና ሰጥተው ለትግሉ እውቅና ሰጥተው ላደረገው አስተዋጽኦ እውቅና ሰጥተው ለቤተሰቡ ሞራል ለቀሪ ወጣቶች ሞራል ነገ ደግሞ ይህንን ራዕይ ሰንቆ ወደፊት ለህዝባችን ጥቅም አስተዋጽኦ ሊያደርጉ ለሚችሉ ሰዎች ሞራል ኮሚቴ በማደራጀት ጀግና አቀባበል እንዲደረግ ውሳኔ አስተላልፈው ለዛም ወደ ተግባር እንዲገባ ኮሚቴ ሰይመው ላደረጉት ከፍተኛ አስተዋጽኦ እጅግ በጣም ማመስገን ፈልጋለሁ። ይህ በጣም ጥሩ ጅምር ነው። ወደፊትም ተጠናክሮ መቀጠል ያለበት ሌላውን የሚያበረታታ መልካም የሚሰራን የሚያበረታታ
ትልቅ ስቴፕ ነው፣ ትልቅ እርምጃ ነው ብዬ አስባለሁ። ለዛ በጣም ማመስገን ፈልጋለሁ። ኮሚቴ ላይም ኢንጌጅ አድርገው የተንቀሳቀሱ ላሉ ሰዎች፣ ከቤተሰብ የተወከሉ ሰዎች እጅግ በጣም ማመስገን ፈልጋለሁ። ከዛ ውጪ አጠቃላይ ሲዳማ ህዝብ ሀዘኑን በተለያየ መንገድ በመግለጥ ተስፋውን ወደፊት ደግሞ የሱን ራዕይ ለማስቀጠል በሶሻል ሚዲያም በተለያዩ በዚህም በሲዳማ ሚዲያ ኔትወርክም በተለያዩ ሚዲያዎች አጠቃላይ ኢትዮጵያ ህዝብም እንደዛው በተለያዩ ሚዲያዎች ላይ የሀብቴን ህልፈተ ህይወት አስመልክተው ላደረጉት መልካም ምኞት ለቤተሰብ ላደረሱት የመጽናናት መልእክት እጅግ በጣም ማመስገን ፈልጋለሁ። በዚህ አጋጣሚ ያው የሐዋሳ አካባቢ እና የሲዳማ ክልል ማህበረሰብ አስከሬኑ በሚመጣበት ጊዜ ያው የጀግና አቀባበል በማድረግ እስከ ግብአተ መሬቱ ድረስ ያለውን ሂደት በመከታተል ለሀብቴ ያለንን አድናቆት በዚሁ አጋጣሚ መግለጽ እንዲችሉ ጥሬን ማቅረብ እፈልጋለሁ። እነዚህን አካላት በሙሉ ስማቸውን ያልጠቀስኳቸው ሌሎችም ለዚህ ሂደት አስፈላጊውን ድጋፍ ያደረጉ በሙሉ ማመስገን እፈልጋለሁ። ቤተሰቦቹንም እንግዲህ ሀብቴ ማለት የቤተሰቦቹ ብቻ አይደለም፣ የልጆቹ ብቻ አይደለም፣ የባለቤቱ ብቻ አይደለም፣ የእናት አባቱ ብቻ አይደለም፣ የወንድሞቹ ብቻ አይደለም፣ የመላው የሲዳማ ህዝብ ነው። የመላው የኢትዮጵያ ህዝብም ልጅ ነውና ያንን ደግሞ የሚያደርገው ተግባሩ ነው፣ ስራው ነው። ስለዚህ ለሁላችንም መጽናናቱን ይስጠን። በተለይም ለባለቤቱ፣ ለልጆቹ፣ ለቅርብ ቤተሰቦቹ እግዚአብሔር መጽናናትን እንዲሰጣቸው እመኛለሁ፣ እንዲሰጠን እመኛለሁ። እንግዲህ ተመልካቾቻችን ያው እንደተገለጸውም የሀብቴ የአሸኛኘት ስነስርዓት ሰኞ ዕለት ይደረጋል ተብሎ ይጠበቃል። እኛም የቀብር ስነስርዓቱን እየተከታተልን ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። በተለይም ሀብቴ ቅድምም እንደተገለጸው ሰፊ ራዕይ ያለው ባለ ራዕይ ወጣት ነው። ድንገት በማለፉ ሁላችንም ሀዘን ተሰምቶናል። ነገር ግን እንደ ሲዳማ ብቻ ሳይሆን እንደ ሀገርም እንደዚህ ታላላቅ ሰዎች ባለ ራዕዮች ሲሞቱ ራዕያቸውን ይዘን የማስቀጠል ኃላፊነት የኛ የተቀረን ሰዎች ኃላፊነት ይሆናልና እንግዲህ ሀብቴም ዛሬም እንደተገለጸው ከዚህ በፊትም ሲገለጽ እንደነበረው በርካታ ራዕዮች፣ ሰፋፊ ስራዎችን አቅፎ ይዞ ነበር። ድንገት አልፏል። የሱ ማለፍ አንድ ነገር ሆኖ እኛ ግን የራሳችንን አስተዋጽኦ ማድረግ ይጠበቅብናል። በተለይም አሁን ሰኞ ዕለት በሚደረገው የአሸኛኘት ስነስርዓት ላይ የቀብር ስነስርዓት ላይ በመገኘት ያለንን ለሀብቴ ያለንን ፍቅር ማሳየት አለብን። ይሄ ደግሞ ለሀብቴ ብቻ ሳይሆን ለተቀረውም፣ ለቤተሰቡም፣ ለሌላውም መልካም ስራ ለሚሰራ ሰው ትልቅ መጽናናት ነውና በዚህ ወቅት ሁላችንም እንድንገኝ በዚሁ መልእክታችንን እናስተላልፋለን። እንደተባለውም ሰኞ ዕለት የሚከወነውን የቀብር ስነስርዓት እየተከታተለን ወደ እናንተ እናደርሳለን። ለዛሬው ሰላም።